ሰላም ወደ ቻናላችን ቤተሰቦች እንዴት ከርማችኋል? ዛሬ እንግዲህ ቀላል የሆነ ሳምቡሳ አሰራር ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ይህንን ሳምቡሳ ለማዘጋጀት የሚያስፈልጉን ግብአቶች 2 ኩባያ ፍርኖ ዱቄት፣ 1 ኩባያ ድፍን ምስር፣ 1 ራስ ደቆ የተከተፈ ቀይ ሽንኩርት፣ 2 ፍሬ ደቆ የተከተፈ ቃሪያ እና 1 ማንኪያ ጨው ናቸው። ስራችንን ስንጀምርም ግማሽ ሊትር የፈላ ውሃ ወደ ድስታችን እንጨምራለን። በመቀጠልም አስቀድመን አጥበን ያዘጋጀነውን ድፍን ምስር እንጨምርበታለን። ከድነነው እስኪበስልልን ሌሎቹን ስራዎች መስራታችንን እንቀጥላለን። በመቀጠልም ጎድጎድ ባለ ሳህን ውስጥ ፍርኖ ዱቄት፣ ጨው እና ውሃ ጨምረን ማብካታችንን እንጀምራለን። በምናቦካበት ወቅት ውሃ በአንድ ጊዜ አንጨምርም። እንደ ሊጡ ሁኔታ እያየን ጠብ እያደረግን ማብካታችንን እንቀጥላለን። ሊጡን እንግዲህ እንደምትመለከቱት ላላ አድርጌ ነው ማቦካው። በምናቦካበት ወቅት ምንም አይነት ጓጓላ እንዳይዝብን በደንብ እየመታን ማብካት ይኖርብናል። ሊጡ በጣም መወፈርም በጣም መቅጠንም አይኖርበትም። አሁን ትንሽ ቀጠን ስላለብኝ 1 ማንኪያ ዱቄት ጨምሬ በምትመለከቱት መልኩ መተዋለሁ። ሊጡ በምትመለከቱት አይነት ውፍረት ደረጃ ላይ ሲደርስ በቅቶታል ማለት ነው። በመቀጠልም ምጣዳችንን እንለኩሰውና በመካከለኛ ሙቀት ላይ ሲሆን መጋገራችንን እንቀጥላለን። ሊጣችንን እንግዲህ በምትመለከቱት መልኩ በእጃችን እየቆነጠርን በምጣዱ ላይ እንደ መቀባት እያደረግን ቂጣውን እንጋግራለን። ቂጣው ለመብሰል ግማሽ ደቂቃ በቂው ነው። በምንጋግርበት ወቅት ምጣዳችን በጣም መጋል አይኖርበትም። እንዲሁም እንጀራ ጋግረን ከጨረስን በኋላ በጠፋው ምጣድም መጋገር እንችላለን። አሁን ቂጣው ስለበሰለ በምትመለከቱት መልኩ አንስቼ ወደ አዘጋጀውለት ሳህን አስቀምጠዋለሁ። ቶሎ እያልን እየደጋገምን ይህንኑ ሂደት እንከተላለን። ቂጣዎቹን እንግዲህ በዚህ መልኩ ሁሉንም ጋግሬ ጨርሻለሁ። ቅድም የጣድነው ምስራችን እየበሰለልን ይገኛል። ግማሽ ሻይ ማንኪያ ጨው እንጨምርበትና እንከድነዋለን። አሁን በስሎልናል። ከእሳት ላይ አውርደነው በማጥለያ እናጠለውና ውሃውን በደንብ ካጠረፈፍነው በኋላ በጎድጓዳ ሳህን ጨምረን ሽንኩርትና ቃሪያችንን ጨምረን አንድ ላይ እናቀላቅለዋለን። ለማጣበቂያነት የምንጠቀመውን ደግሞ 1 ማንኪያ ፍርኖ ዱቄትና 2 ማንኪያ ውሃ አንድ ላይ በመቀላቀል በምትመለከቱት መልኩ እናዘጋጃለን።
ቂጣውን እያነሳን በምትመለከቱት መልኩ እየጠቀለልን ምስሩን በውስጡ እየጨመርን ጠቅልለን እናጣብቀዋለን። እንደምትመለከቱት ሳምቡሳውን ጠቅልለን ጨርሰናል። በመቀጠል ወደ ማጣበቅ እንሄዳለን። ይህንኑ ሂደት እየተከተልን መጠቅለላችንን እንቀጥላለን። ለቻናላችን አዲስ የሆናችሁ ቤተሰቦች በየጊዜው የምንለቃቸውን የተለያዩ አይነት የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። ካጣበቅነው በኋላም ወደ አዘጋጀነው ሳህን እናስቀምጠዋለን። ሳምቡሳችንን እንግዲህ በዚህ መልኩ ጠቅልለን ጨርሰናል። ሳምቡሳን እንደዚህ አዘጋጅተን በላስቲክ ጠቅልለን በረዶ ቤት በማስቀመጥ እንደ አስፈላጊነቱ እያወጣን መጠቀም እንችላለን። በመቀጠል መጥበሻችንን ጥደን ዘይት እንጨምርና እስኪፈላ እንጠብቀዋለን። ሳምቡሳ የምንጠብስበት ዘይት በደንብ መጋል ይኖርበታል። አሁን ዘይቱ ስለፈላ አንድ በአንድ እያደረግን ቀስ ብለን ዘይቱ እጃችን ላይ እንዳይፈናጠር ሳምቡሳውን እንጨምረዋለን። ዘይቱ በደንብ ካልጋለ ወደ ሳምቡሳ ውስጥ እየገባ ሳምቡሳችንን ሊያበላሽብን ይችላል። ሳምቡሳውን እንግዲህ በምትመለከቱት መልኩ እያየን እያገላበጥን ማብሰላችንን እንቀጥላለን። ቪዲዮዎቻችንን ከወደዳችሁት ብዙ ሰዎች ጋር እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አሁን የሚያምር ከለር ይዞ ሳምቡሳችን በስሎልናል። በመቀጠልም አንድ በአንድ እያደረግን ከዘይት ውስጥ እናወጣዋለን። ሳምቡሳውን ካወጣነው በኋላ አስቀድመን ባዘጋጀነው ሶፍት ላይ በምትመለከቱት መልኩ እንደረድረዋለን። እንግዲህ እንደምታዩት በአጭር ደቂቃ ውስጥ ይህን የመሰለ ቆንጆ ሳምቡሳ ሰርተን ጨርሰናል። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። እንደምትወዱትም ተስፋ አደርጋለሁ። የዛሬውን ፕሮግራማችንን እንግዲህ በዚሁ አጠናቀናል። ለቻናላችን አዲስ የሆናችሁ ቤተሰቦች በየጊዜው የምንለቃቸውን የተለያዩ አይነት የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን አትርሱ። በሌላ የምግብ ዝግጅት ፕሮግራም እስክንገናኝ ሁላችንም በያለንበት ቸርን ሰንብት።